ሰላም ጤና ይስጥልን የተከበራችሁ የጨፌ ሚዲያ ተከታታዮቻችን ዕለታዊ ዜናዎቻችን ይዘንላችሁ ቀርበናል። እስከ መጨረሻ አብራችሁ እንድትቆዩ እየጋበዝን አሁን ወደ ዜናዎቹ እናልፋለን። የጨፌ ወጣቶች ኃላፊነቱ የተወሰነ ሁለገብ ህብረት ስራ ማህበር በተለያዩ የክልልና የፌደራል ከተሞች ቅርንጫፎችን በመክፈት ለወጣቶች የስራ ዕድል በመፍጠር እየሰራ ይገኛል። ከእነዚህም ውስጥ በምዕራብ ሸዋ ዞን አምቦ ከተማ በተከፈተው መዋዕለ ህጻናትና አንደኛ ደረጃ ትምህርት ቤት ውስጥ ስራ አግኝተው እየሰሩ ያሉት ወጣቶች በተገኘው ዕድል ደስተኛ በመሆናቸው ጠንክረው ጥራት ባለው መልኩ እየሰሩ መሆኑን የጨፌ ወጣቶች ሁለገብ ህብረት ስራ ማህበር አምቦ ቅርንጫፍ ስራ አስኪያጅ ወጣት መርጋ ኩመሳ ተናግሯል። የጨፌ ወጣቶች ሁለገብ ህብረት ስራ ማህበር በአምቦ ከተማ ትምህርት ቤትን ጨምሮ የእህል መጋዘን እንዲሁም የገላ መታጠቢያ ቤቶችን በመስራት ከ22 በላይ ለሚሆኑ ወጣቶች የስራ ዕድል በመፍጠር እየሰራ ይገኛል። በጨፌ ትምህርት ቤት የአባላትም ሆነ አባል ያልሆኑ ቤተሰብ ልጆች የሚማሩበት ሲሆን ክፍያውም የማህበረሰቡን ኑሮ ባማከለ መልኩ ከሌሎች የግል ትምህርት ቤቶች ከ50% በላይ ቅናሽ በማድረግ ልምድና ብቃት ባላቸው መምህራን እያስተማረ ይገኛል። የከተማው ነዋሪ ማህበረሰብም ባገኘው አገልግሎት በመደሰት በየአመቱ አዳዲስ ተማሪዎችን ወደ ጨፌ ትምህርት ቤት እየላከ ይገኛል በማለት በተመጣጣኝ ክፍያና በጥራት የመማር ማስተማር ሂደቱ እንዲካሄድ አቅጣጫ የሰጡንን የማህበሩን መስራችና ፕሬዝዳንት አቶ ሰኚ ደሹን እናመሰግናለን ብለዋል። ሩሲያ የጀርመን ከፍተኛ ወታደሮች በምስጥራዊ ያወሩትን ሰነድ ይፋ አደረገች። በሩሲያ ይፋ ሆኗል የተባለው ይህ ወታደራዊ ምስጥር ጀርመንን ያስቆጣ ሲሆን የሀገሪቱ መራሄ መንግስት ኦላፍ ሾልዝ ጉዳዩ እንዲመረመር አዘው ነበር። በዚህም ምርመራ መሰረትም ወጣ የተባለው የጀርመን አየር ኃይል አመራሮች ውይይት እውነት መሆኑን ዶቼ ቬለ ዘግቧል። እንደ ዘገባው ከሆነ በሩሲያ የስለላ ተቋም ይፋ የሆነው የጀርመን አየር ኃይል የውይይት ቅጂ ኤዲቲንግ የተደረገ ይሁን አይሁን ግን ተጨማሪ ምርመራ እንዲደረግበት መታዘዙም ተገልጿል። የጀርመን መከላከያ ሚኒስቴር ባወጣው መግለጫ ባደረግነው ማጣራት መሰረት የአየር ኃይል ከፍተኛ አመራሮችና ኦፊሰሮች ስለ ዩክሬን ጦርነት የሚያወሩት መጠለፉን አረጋግጠናል። ከዚህ በላይ ስለ ጉዳዩ ተጨማሪ ነገር ማለት አንችልም ሲል አስታውቋል። የጀርመን አየር ኃይል አዛዥን ጨምሮ ተሳትፈውበታል በተባለው በዚህ ውይይት ላይ ዩክሬን የክሪሚያ ድልድይን እንድትመታ ታውረስ ክሩዝ ሚሳኤል ልንሰጣት እንችላለን የሚለው ዋነኛ ነው። እኛ ለዩክሬን መረጃ በመስጠት ልንተባበር እንችላለን የሚለው ሐሳብም ሌላኛው በዚህ ምስጥራዊ ቅጂ ላይ የተገኘው መረጃ ነው። ብሪታንያ ስቶርም ሻዶው የተባለውን ሚሳኤል ለዩክሬን በመስጠቷ የተወሰኑ ወታደሮች በዩክሬን ናቸው የሚሉ ሐሳቦችን በጀርመን የአየር ኃይል አመራሮች መነሳታቸውም ተገልጿል። መረጃው ይፋ መደረጉን ተከትሎ የጀርመን ሕግ አውጪ ምክር ቤት አባላት ጉዳዩ ትልቅ ችግር መሆኑን ተናግረዋል ተብሏል። ጀርመን ለዩክሬን ታውረስ የተሰኘውን ሚሳኤል ለዩክሬን እንድትሰጥና ጫና ለመፍጠር በሚል ሩሲያ የጀርመን አየር ኃይል ውይይትን ሳትጠልፍ እንዳልቀረችም እየተገለጸ ይገኛል። የጀርመን መራሄ መንግስት ሀገራቸው ታውረስ የተሰኘው ሚሳኤል ለዩክሬን ለመስጠት እንዳልፈቀደች ከሰሞኑ መናገራቸው ይታወሳል። የሩሲያ ውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ እንዳሉት የጀርመን አየር ኃይል አመራሮች ውይይት ሩሲያ በዩክሬን አውሮፓውያን ጋር እየተዋጋች ለመሆኑ ዋና ማስረጃ ሆኗል ብለዋል። ጋዛን በተመለከተ የተኩስ አቁም ላይ እንዲደረስ እንዲሁም የታገቱ ሰዎች እንዲለቀቁ ለማስቻል የሚደረጉ ድርድሮች በግብጽና ኳታር አደራዳሪዎች በኩል ቀጥለዋል። በአዲሱ የድርድር ማዕቀፍ ዙሪያ ከሐማስ ምላሽ እንደሚጠበቅ ዘገባዎች አመልክተዋል። እስራኤል ከሞላ ጎደል ማዕቀፉን እንደተቀበለች አንድ ከፍተኛ የፕሬዝዳንት ባይደን አስተዳደር ባለስልጣን አስታውቋል። በአሁኑ ሰዓት ኳሷ በሐማስ ክልል ውስጥ ትገኛለች፣ በምንችለው መጠን ሁሉ አጥብቀን እየገፋን ነው ሲሉ በጉዳዩ ላይ በአደባባይ ለመናገር ያልተፈቀደላቸው መሆኑን በመጥቀስ ስማቸው በምስጥርነት እንዲያዝ የጠየቁት ባለስልጣን ለዘጋቢዎች ተናግረዋል። በተደራዳሪዎች ዘንድ ቅቡል መሆን የሚጠይቀው ማዕቀፍ ለ6 ሳምንታት ያህል የተኩስ አቁም ላይ እንዲደረስና ለጉዳት ተጋላጭ የሆኑ ታጋቾች እንዲለቀቁ ይጠይቃል። ተጨማሪ ሰብአዊ ድጋፍ ወደ ጋዛ እንዲገባም ይፈቅዳል። እኒሁ ባለስልጣን በአንድም ሆነ በሌላ መንገድ የተኩስ አቁም ንግግሮች ውጤት ይህ ይሆናል ብሎ አስቀድመው መናገር እንደማይሹ ለሮይተርስ ተናግረዋል። ሐማስ ጦርነቱን ሙሉ በሙሉ ለማቆም የሂደቱ መጀመሪያ ጊዜያዊ የተኩስ ተግታ መሆን አለበት ከሚለው አቋሙ ወደ ኋላ እንዳላለ የግብጽ ምንጮችና የሐማስ ባለስልጣናት ተናግረዋል። አንድ የሐማስ ከፍተኛ ባለስልጣን እስራኤል የሐማስ ጥያቄዎችን ከተቀበለች ከ24 እስከ 48 ሰዓታት ባለው ጊዜ ውስጥ የተኩስ አቁም ላይ መድረስ ይቻላል ብለዋል። አደራዳሪዎች የእስልምና እምነት ተከታዮች የጾም ወር ረመዳን ከመጀመሩ በፊት ተደራዳሪዎች ጊዜያዊ የተኩስ አቁም አፍታ ላይ እንዲደርሱ ሲሰሩ ቆይተዋል። ለ5 ወራት ለምጠጋ ጊዜ የዘለቀውና በሐማስ የምትመራው ጋዛን ያወደመው ግጭት እንዲቆምም ተስፋ ሰንቀዋል።
ውድና የተከበራችሁ የጨፌ ሚዲያ ተከታታዮቻችን ዕለታዊ ዜናዎቻችንን እዚህ ላይ ያበቃን። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ